بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا أما بعد ቁጥር 271 ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት ኢዛዱል መዓድ ፈታዋን ዛሬ ከምናያቸው ጥያቄዎች የመጀመሪያው አርካኑ ሶላትን ያጎደለ ሰው በምን መልኩ ነው የሚያስተካክለው? ሶላቱን ሙሉ በሙሉ በመድገም ወይስ አንድ ረክዓ በመጨመር? ወዲያውስ ካላስታወሰ ቆይቶ ከሶላቱ ከወጣ በኋላ ከሆነ ምን ያድርግ? እንዲሁም በአንድ ሶላት ላይ ሁለት አርካኖች ከተረሱስ? በተጨማሪም እጁን ማንሳት ከተባለው በላይ ያነሳ ሰው ሁክሙ ምንድነው የሚሉ ጥያቄዎች ናቸው። የማንኛውም ሰጋጅ ሶላቱ ትክክል የሚሆነው የሶላት አርካኖችን፣ ማዕዘኖችን፣ መሰረቶችን አውቆ ጠብቆ ሲሰግድ ነው። የሶላት መስፈርቶችን፣ ቅድመ ሁኔታዎችን፣ አርካን ማዕዘኖችን አስቀድሞ ማወቅና ከሶላቱ መጀመሪያ እስከ መጨረሻ እነዚህን የሶላት መሰረቶችን መጠበቅ ግዴታ ነው። የሶላት መሰረቶችን አፈጻጸማቸውን፣ ስርዓታቸውን የማያውቅ ሰው ለሱ ሶላቱ ትክክል የመሰለው እንኳ ቢሆን ሶላቱን ሊያጎድል ሊያበላሽ ይችላል። አርካኖችን ማወቅ አንድ ነገር ነው። ከአርካኖች ጋር ደግሞ ተያያዥ የሆኑ ነገሮችን ማወቅ ሌላ ተጨማሪ አርካኑን ከማወቅ ያልተናነሰ አንገብጋቢነት ያለው ጉዳይ ነው። የሶላትን አርካን አውቆም ይሁን ተሳስቶ ረስቶ መተው ማጉደል ሶላቱን ያበላሻል። ያጎደሉትን ነገር ማድረግ እየቻሉ እስካጎደሉት ድረስ ስላልቻሉ ከሆነ ችግር የለውም። መቆም የሶላት አንድ ሩክን መሰረት ነው። ያልቻለ ሰው ቁጭ ብሎ ይሰግዳል። የሶላትን ሩክን እስካላስተካከሉ ድረስ ሶላቱ ትክክል አይሆንም። እየሰገዱ ሳለ ሩክን መጉደሉን ካስታወሱ እዛው ባሉበት ረክዓ ላይ ከሆነ ሩክን የጎደለው ወደኋላ ወዳጎደሉት ሩክን መለስ ብሎ ሩክኑን ማስተካከል ይቻላል፣ ማሟላት ይቻላል። ለምሳሌ የመጀመሪያው ረክዓ ላይ ሆኖ ሩኩዕ እንደወረደ ፋቲሐን እንዳልቀራ ያስታወሰ ሰው መለስ ብሎ ቀና ብሎ ፋቲሐ ቀርቶ እንደገና ሩኩዕ ይወርዳል። ስጁድ ላይ ከወረደ በኋላም ፋቲሐን ለመቅራቱን ያስታወሰ ሰው ተነስቶ ፋቲሐ ቀርቶ ያለ ሩኩዕ የወረደውን ስጁድ ከዛ በፊት ያለውን ተግባር እንደ ረክዓ ሳይቆጥር ተነስቶ መልሶ ቆሞ ፋቲሐ ቀርቶ ሩኩዕም ከነበረ የረሳው ሩኩዕም ብቻ አድርጎ ፋቲሐው ትክክል ከነበረ ቀጣይ የሶላት ክፍሎችን እንደገና ያከናውናል። ሁለተኛው ረክዓ ላይ ከሆነ ግን ይሄን ያስታወሰው ሁለተኛው ረክዓ ላይ ሆኖ የፊተኛው ረክዓ ላይ ፋቲሐ እንዳልቀራ ወይም ሩኩዕ እንዳላደረገ ያስታወሰ ሰው ግን ያለበትን ረክዓ እንደ መጀመሪያው ረክዓ በመቁጠር የጎደሉ ሩክኖችን ያሟላል። የጎደለው አንድም ይሁን ሁለት ሩክን በዚህ መልኩ እዛው ቅርብ ካሉ መልሶ ማስተካከል፣ ወደ ኋላ ብቻ መለስ ብሎ ማስተካከል። ከአንዱ ረክዓ ሙሉ በሙሉ ወጥቶ ወደ ሁለተኛው ረክዓ ከገቡ በኋላ ከሆነ ከፊተኛው ረክዓ ሩክን ማጉደልን ያስታወሱት ያሉበትን ረክዓ እንደ ፊተኛው አንድ ሩክን እንደጎደለው ረክዓ በመቁጠር ቀጣይ የጎደሉ ረክዓዎችን አሟልቶ መስገድ ነው የሚገባው። እጅን ማንሳት ከተባለው በላይ ያነሳ ሁክሙ ምንድነው? እጅን ማንሳት ከተክቢሮች ጋር እጅን ማንሳት ሱና ነው። አነሳሱ ሐዲስ ላይ እንደተነገረው ወይም ከትከሻ ትይዩ አልያ ደግሞ ከጆሮ ጫፍ ትይዩ ነው የሚሆነው። በዚህ መልኩ ማንሳቱ አጅሩን ሱናውን የተሟላ የሚያደርገው ሲሆን ከዚህ አሳልፎ ወይም አሳንሶ ማንሳቱ የሶላትን ጌጥ ውበት ሱናውን አጉድሏል ነው እንጂ የሚባለው ሶላቱ ራሱ ላይ የሚያሳድረው ተጽዕኖ አይኖርም። ሌላኛው ጥያቄ አንዲት እህት ወስዋስ አለባት። በመጸዳጃ ቤት በውዱእና ሶላት ላይ በጣም ትቆያለች። ለምሳሌ ለፈጅር መጸዳጃ ቤት ትገባና 30 ደቂቃ አካባቢ ትቆያለች። ከዛም ለውዱእ 1 ሰዓት፣ ከዛ ሶላቱን እስክትጀምር ሌላ ብዙ ሰዓት ትቆይና ከጠዋቱ 2 ሰዓት አካባቢ ነው የምትሰግደው። እንደውም አንዳንዴ ማታ የተወችው የመግሪብና ኢሻ ቀዷ ይኖርባታል። ምክንያቱም እነሱን ለመስገድ ማታ እስከ 6 ሰዓት ትቆማለች። ከዛ ሲከብዳትና ሲደክማት ትተኛለች። ለዛ ጠዋት ከሱብሒ ጋር ትሰግዳለችና እንዴት ይታያል? ከጀመራት 3 ዓመት ያልፋታል። በእኛ በኩልስ በምን መልኩ
ነው የምንረዳት? እንዲለቃት ምን ብታደርግ ይተዋታል? ቢያብራሩልን እና ምክር ቢሰጧት ጀዛኩሙላህ ኸይር የሚል ጥያቄ ነው። ይህ ትልቅ የሸይጣን ተንኮል ነው። እንዲህ ያደረገ ሶላትን ማስተው ከኢስላም ማስወጣት ነው የሚፈልገውና እዚህ ደረጃ ሳይደርስ በፊት የሚያውቅን ሰው ማማከር ነበረባት። የወስዋስ ትልቅ መድኃኒቱ መተው ነው፣ አለመከታተል ነው። ይሄ አይነቱ ጥያቄ በተደጋጋሚ ነው የሚነሳው። ራሱን የቻለ ትምህርትም ተሰጥቶበታል። ከዚህ በፊት ሶሻል ሚዲያ ላይ ተለቆ ይገኛል። ወስዋስ መንስኤውና መፍትሄው የሚል ያን እንድታደምጥ ነው ምን መክረው ለሷም ይሁን ለሌሎች ተመሳሳይ ችግር ላለባቸው ሰዎች። ይህ ከሸይጣን ነው። ሸይጣን ለኛ ለሰው ልጆች አስቦ አይደለም። ሶላት ትክክል አይደለም፣ ጾምህ ትክክል አይደለም፣ ውዱእ ትክክል አይደለም፣ ደግመህ ስገድ፣ ደግመህ ውዱእ አድርግ፣ ደግመህ ነይት፣ ደግመህ ታጠብ የሚለው ሸይጣን ለሰው ልጆች ዒባዳ ተጨንቆ አይደለም። ሁሌ ይሄን የደጋገሙ ተሰላችተው ዒባዳን እንዲተዉ ነው። ለመጸዳጃ ቤት 30 ደቂቃ ወስዋስ ነው። ሶላት ውስጥ ለመግባት 1 ሰዓት 2 ሰዓት መቆም ምንም ጥርጥር የለውም ወስዋስ ነው። ቁል አዑዙ ቢረቢ ናስ ሲቀራ አለዚ ይወስዊሱ ፊ ሱዱሪ ናስ የሚለው እንዲህ አይነቱ ችግርም ጭምር ታስቦ ነውና እንዲህ አይነት ችግር የተጠቃ ሰው የጧትና ማታ ዚክሮችን በአግባቡ ማለት ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢ ናስን በደንብ ደጋግሞ መቅራት። ይህ ከሸይጣን እንደሆነ በማወቅ ባንዴ ቆርጦ ወስኖ ቀጥ አድርጎ ማቆም። በማቆሙም ብዙ ሊወሰውስ ይችላል፣ ያለውን ሊል ይችላል። ሸይጣን የሸይጣንን ወስዋስ መስማት ሳይሆን ሸሪዓን መስማት ነው። ሸይጣን ለኔ ተጨንቆ አይደለም፣ በሌላ መንገድ ሊጎዳኝ ፈልጎ ነው በዲን አስመስሎ ሶላትን ቀጥታ ተው ቢለኝ እንደማልተው ስለሚያውቅ ተሰላችቼ ሶላትን እንድተው የማድረግ ስራ ነው እየሰራ ያለውና ይሄን ማወቅ መንቃት፣ ከዚህ አካሄዴ መታቀብ አለብኝ ብሎ ራስ ላይ መወሰን፣ ጠንከር ማለት ይገባል። ከዙሪያ ያሉ ሰዎች ቀደም ሲል የተጠቀሰውን ትምህርት እንድታደምጥ ሌሎችም ተመሳሳይ ትምህርቶችን እንድትከታተል ማድረግ፣ በተቻለ ያክል ሩቃ ማድረግ፣ አጠገቡ አቆሞ እስክትተው ድረስ ውዱእ ማስደረግ፣ አድርገሻል፣ ጨርሰሻል፣ ይበቃል፣ ተነሺ ማለት፣ ሶላትም ላይ አጠገቡ አቆሞ በግልጽ ሸሪዓውን ሱናውን በጠበቀ መልኩ ዝግጅት አድርጋ ቀጥታ ሶላት ውስጥ እንድትገባ ማድረግ። ከዚህ ያለፈው ግን የሸይጣን ወስዋስ ነው፣ ሸይጣንን መታዘዝ ነው፣ አላህን ማስቆጣት ነው ብሎ መምከር ይገባል። ሩቃ ከማድረግ ቅድም የተባሉ አይነት ድጋፎችን ከማድረግ ጎን ለጎን ብቃት ያላቸው ሙያ ያላቸው ፈቃድ ያላቸው የዋግምት ባለሙያዎች ጋር በመሄድ ዋግምት በተለይ ከአንገት በላይ ራስ ላይ ግንባር ላይ ዋግምት ማሰራትም ከወስዋስ ለመዳን እንደሚያግዝ ይነገራል። በመሰረቱ ዋግምት ነቢዩ አለይሂ ሰላቱ ወሰላም የኡመቴ መድኃኒት ነው ብለው ከነገሩላቸው የሕክምና አይነቶች መሃል አንዱ ነው። በተሞክሮ ደግሞ ለወስዋስ ዋግምት እንደሚጠቅም ተሞክሮ ታይቷል። ሌላኛው ጥያቄ ዘካተል ማል ኒሷቡ ስንት ሲደርስ ነው ዘካ ማውጣት ያለበት? 201,680 ብር አለ። ይህ ብር በአንድ ጊዜ አይደለም የተላከው፣ በተለያየ ጊዜ የተላከ ነው። ከላዩ ላይ እየተነሳ ወጭ ሆኖ የተረፈ ነው እና ምናልባት ከ2 ዓመት በላይ ይሆነዋል። የተላከበትን ላስታውስ አልቻልኩም እና ዘካ ማውጣት አለበትን? መውጣት ካለበትስ ስንት ነው ማውጣት ያለብኝ? አጎቴ መኖሪያ ቤቱ አፍርሰውበት መስራት ስለማይችል ስራም ስለሌለው ለእርሱ ዘካ መስጠት እንችላለን? ጀዛኩሙላህ ኸይር የሚል ጥያቄ። ዘካ የሚሰላው በወርቅ ወይም በብር ዋጋ ነው። 85 ግራም ወርቅ ወይም 85 ግራምን ሊገዛ የሚችል ገንዘብ አሊያ ደግሞ በብር በማዕድኑ ብር 595 ግራም አሊያ ደግሞ 595 ግራም የማዕድኑን ብር የጌጡን ብር ሊገዛ የሚችል ገንዘብ ያለው ሰው ላይ ዘካ ይወጅብበታል። በወርቅ ነው በብር መሰላት ያለበት? ኺላፍ አለበት። በላጩ በብር ማስላት ነው። 595 ግራም የማዕድኑን የጌጡን ብር ሊገዛ የሚችል ገንዘብ ያለው ሰው ዘካ ይወጅብበታል። ስንት ነው ይሄን ሊገዛ የሚችለው? እንደ ጊዜው እንደ ገበያው ሊለያይ ስለሚችል በየዓመቱ የዘካ ጊዜ ሲደርስ መነሻ የሆነው 595 ግራም የማዕድን ብር ዋጋው ስንት ነው፣ የኔ ገንዘብ እሱንና ከዛ በላይ ይገዛል አይገዛም የሚለውን ማጣራት ነው። የዘካ ንብረት ላይ ዘካ ግዴታ የሚሆነው ዓመት ሲሞላው ነው። አንድ ገንዘብ ዓመት እስካልሞላው ድረስ ዘካ የለበትም። ነገር ግን በዛ ገንዘብ ተሰርቶ የተገኘ ተጨማሪ የትርፍ ገንዘብ ለየብቻው ዓመት ይሞላው አይባልም። ዋናው መንቀሳቀሻው ገንዘብ ዓመት ሲሞላው
ከዛ ገንዘብ የተገኘው ትርፍም አብሮ አመት ሞልቶታል ይባላል። ሳምንትና ወራት እንኳን ባያስቆጥር። ጥያቄው ላይ የተጠቀሰውን የገንዘብ አቀማመጥ አላላቅ በተመለከተ የተላከው ገንዘብ በምንም መልኩ ይላክ በስም ያለው ገንዘብ ከተላከው ገንዘብ ውስጥ ዘካ የሚወጅብበት መጠን ደርሶ አመት ያክል ሲቀመጥ 1 አመት ከሆነ የተቀመጠው የ1 አመት ዘካ ይወጅብበታል። 2 አመት ከሆነ የተቀመጠው የ2 አመት ዘካ ይወጅብበታል። 1 አመት ነው 2 አመት የሚል ጥርጣሬ ውስጥ ላይ ከተፈጠረ ከጥንቃቄ አንፃር ከጥርጣሬ ለመውጣት 2 አመት አድርጎ ማውጣቱ በላጭ ነው። አመት ከምናምን ነው 2 አመት ብለው ከተጠራጠሩም እንደዚሁ ለዲን ከመጠንቀቅ አንፃር ከፍተኛውን ጊዜ ይዞ ዘካ ማውጣቱ በላጭ ነው። በየወሩ ገቢ የሚያገኝ ሰው የዘካ አወጣጡ በተወሰነ መልኩ አስቸጋሪ ነው። በየወሩ ከሚያገኙት ገንዘብ ምንም ያክል ጊዜ ተጠራቅሞ ይሁን ዘካ የሚወጅብበት ያክል መጠን እስካልደረሰ ድረስ ዘካ አይወጅብም። በምንም ያክል ጊዜ ይሁን በየወሩ የላኩ ያስቀመጡ በአመትም ይሁን በ2 አመት በ3 አመት ዘካ የሚወጅብበት ደረጃ ከደረሰ ሂሳብ ተሰርቶ ዘካ የሚወጅበው ከ595 ግራም የማዕድንን ብር ሊገዛ ከሚችል ገንዘብ ነው ብለናል። እንደ ጊዜው 10 ምናምን ሺህ ሊሆን ይችላል፣ 10 ምናምን ሺህ የኢትዮጵያ ብር ሊሆን ይችላል። ዝቅተኛው ዘካ የሚወጅበት መጠን 20 ሺህ ሊሆን ይችላል። እንደ ጊዜው ይለያያል። ብቻ ዘካ የሚሰላው በወርቅ ወይም በማዕድኑ ብር ነው። ለምስኪኖችም የሚሻለው ዘካ ለሚያወጣውም ሰው አጅሩ እንዲበዛለት የሚሻለው ዋጋው ዝቅተኛ በሆነው በሚያንሰው በብር ማስላቱ ነው ተብሏልና 595 ግራምን ብር የሚገዛ ገንዘብ ካለ ዘካ ይወጅባል። ይሄ ገንዘብ አመት ሙሉ የተቀመጠ መሆን አለበት። አመትና ከዛ በላይ የተቀመጠ መሆን አለበት። የ1 አመት ከሆነ ገንዘቡን ለ40 አካፍሎ 1/40ኛውን ማውጣት ነው። የ2 አመት ከሆነ ደግሞ ይሄን በ2 አባዝቶ ማውጣት ነው። የ3 አመትም ከሆነ እንደዚሁ። በዚህ መልኩ በየጊዜው የላኩ ያነሱበት ወጪ ያደረጉ ሌላ እየጨመሩ ተወሳስቦ የዘካ ነገር ካሳሰበ ከእያንዳንዱ ወር እንዲሁ ለጥንቃቄና ዘካን ከማስቀደም አንፃር ከእያንዳንዱ ወር የእያንዳንዱን ወር ገቢ ለ40 ያካፈሉ ዘካ ማውጣትም ይቻላል። አመት ይሙላም አይሙላም በየአመቱ አንድን ወር ረመዳን ሊሆን ይችላል፣ ሙሐረም ሊሆን ይችላል ያኔ የዘካ ወሬ ነው ከገንዘቤ ውስጥ ዘካ የወጀበበት አመት የሞላውም ያልሞላውም ሊኖር ይችላል። እኔ ግን ለጥንቃቄና ዘካን ከማስቀደም አንፃር በዛ ወር ሁሌም ያለውን ገንዘብ ሂሳብ ሰርቼ ያወጣለሁ ካሉ ይሄም ይቻላል። ከላይ የተጠቀሰውን ገንዘብ የ1 አመት ዘካ በተመለከተ 5042 ብር ነው። የ2 አመት ከሆነ ደግሞ ይሄን በሁለት አባዝቶ ማውጣት ነው። አጎት ከላይ እንደተባለው አቅመ ደካማ ከሆነ ሰራም ከሌለው ያገኝ የነበረውንም ካጣ ለሱ ዘካ መስጠት ይቻላል። ሌላኛው ጥያቄ ቦታ ገዝቼ ነበረ እና ከገዛሁት 2 አመት አልፎታል። ስገዛም መኖሪያ ቤት ለመስራት ነው እንጂ ለትርፍ ወይም ለንግድ አልነበረምና የመስሪያ ፈቃድ ገና ነው እያሉ አዘገዩብኝ እና ዘካ ይወጅብበታል የሚያብራሩልኝ የሚል ጥያቄ ነው። አትርፎ ለመሸጥ ተብሎ እስካልተገዛ ድረስ ለመኖሪያ ቤት ተብሎ ከተገዛ መሬት ምንም ያክል ጊዜ ቢቆይ ምንም ያክል ዋጋው ውድ ቢሆን ምንም ያክል ትልቅ ገንዘብ ቢይዝ ለመኖሪያ ቤት ተብሎ እስከተገዛ ድረስ ዘካ የለበትም። ሌላኛው ጥያቄ እኔ የግል ስራ ነው የምሰራው ለ7 እስከ 10 አመት ሰርቼ ከምንቀሳቀስበት ብር ውጪ 800 ሺህ ቆጥቤያለሁ እና ትዳር ያስፈልገኛል። ትዳር እየፈለኩ ነው። ጥያቄ እስካሁን ሐጅ አላደረኩም። ሐጅ ለማድረግ እስከ 500 ሺህ ብር እንደሚያስፈልግ አውቃለሁ። ሐጅ ላስቀድም ወይስ ትዳር? ሐጅስ ባላደርግ ካፍር ሆናለሁ ቆይቼ አደርጋለሁ በሚል ንያ የሚል ጥያቄ። ሐጅ ከአርካን الاسلام መሃል አንዱ እንደሆነ ሁሉም ሙስሊም ያውቃል ተቅሪበን። ሐጅ ግዴታ የሚሆነው ግን አቅም ላለው ሰው ነው። ለማን استطاع اليه سبيلا ብሏል አላህ በረህመቱ። የራሳችሁ ጉዳይ እንደሆናችሁ ተሆናችሁ ሐጅ አድርጉ ብቻ ሳይሆን አላህ ያለው ሐጅ ማድረግ ለቻለ ሰው ብሏል። የገንዘብ አቅም ካለው መንገዱ ሰላም ከሆነ ሴት ከሆነች አብሯት ሄዶ ሐጅ አስደርጎ የሚመልሳት ማህረም ካላት የሱንም ወጪ መሸፈን ከቻለች በራሱ ወጪ የማይሄድ ከሆነ ለገሪ ذلك መቻል የሚለው ውስጥ የሚካተቱ ነገሮች አሉ። ሐጅ ማድረግ የቻለ በቂ አቅም ያለው የመን ሐጅ ነው ብሎ የተወሰው ይከፍራል። የሐጅን ግዴታነት ከማመኑ ወዶ ከመቀበሉ ጋር ስችልም አደርጋለሁ ከማለቱ ጋር ስላልሞላለት ወይም ደግሞ እዚህ ጥያቄው ላይ እንዳለውና ቀጥሎ እንደምናብራራው ሌላ
ቢቀደም ችግር የለውም የሚባል ነገር ስላለ ሐጅን ያዘገየ ሰው በዚህ ብቻ አይከፍርም። የምን ሐጅ ነው ብሎ የካደ ሰው ይከፍራል። ከመቻሉ ጋርም በየትኛውም ጊዜ ማድረግ እየቻለ ተዘናግቶ የተወም ሰው ይከፍራል የሚል የሊቃውንት ቀውላት አስተያየታል እንጂ በሆነ ምክንያት ለማድረግ ዝግጁ ከመሆኑ ጋር ስላልሞላለት የዘገየ ሰው በዚህ ብቻ አይከፍርም። ሐጅ የማድረግ አቅም ያለው ሙሉ ገንዘቡን አግኝቶ ሳለ በጊዜው ማግባት አስፈልጎት ሐጁን ላስቀድም ወይስ ጋብቻውን ብሎ የተጠራጠረን ያመነታን ሰው በተመለከተ ሐጅ የሚወጅበው ገንዘብ ስላለ ብቻ አይደለም። ገንዘቡ ካስፈላጊ መሰረታዊ ከሚባሉ ነገሮች የሚተርፍ መሆን አለበት። ከራሱ ወጪ፣ ከቤተሰቦቹ ወጪ፣ ዕዳ ካለበት ከዕዳው መትረፍ አለበት። ጋብቻን በተመለከተ የሰዎች ሁኔታ ይወስነዋል። ለጋብቻ ገና ከሆነ ፊትናን ማይፈራ ከሆነ ሄዶ መጥቶ ማግባት የሚችል ከሆነ ሐጅ አስቀድም ይባላል። ፊትናን ከልክ በላይ የሚፈራ ከሆነና ከተለመደው የተለየ ሸህዋ ስሜት የሚያስቸግረው ሆኖ ሐጅ ካደረገ ቶሎ ማግባት ባለመቻሉ ፊትና ላይ የሚወድቅ ከሆነ ጋብቻውን ማስቀደሙ በላጭ ነው። ሌላኛው ጥያቄ አረብ ሀገር ነው የምኖረው፣ አሰሪዎቼ ገንዘቤን ካዱኝ፣ ህይወቴንም ሊያጥፉኝ ሲሉ አምልጬ እጄን ለህግ ሰጠሁ። ህግ ሲጠይቃቸው እቃ ሰርቃናለች ብለው ወነጀሉኝ። ሌላም ገንዘብ ያስፈልገናል አሉ። ህግም በውሸት ለነሱ ፈረደላቸው። እኔም ለአላህ ልሰጣቸው በሞክር ውስጤ እምቢ አለኝ። ወደ በላይ አካል ከስሼ መሐላ ማስማል ይቻላል ወይ ያብራሩልኝ የሚል ጥያቄ። የሚሻለው መተው ነው፣ ይቅር ማለቱ ነው። ፈመን ዓፋ ወአስለሐ ፈአጅሩሁ ዐለላህ ተብሏል። በሰዎች በኩል የደረሰበትን ዱንያዊ ችግር ለአላህ ብሎ ይቅር ያለ ሙሉ አጅሩን ከአላህ ነው የሚያገኘው። ነገር ግን ይሄን ማድረግ ያልቻለ ሰው በትክክለኛው መንገድ ሄዶ ሐቁን ቢያስመልስ ምንም ችግር የለውም። ስለዚህ የፊተኛው ፍርድ ትክክል አይደለም ብሎ ይግባኝ ጠይቆ በመሐላ ችግሩ የሚፈታ ከሆነ ሐቅን የሚያገኙ ከሆነ ማስማሉ ምንም ችግር የለውም። ሌላኛው ጥያቄ እኔ አዲስ ሰለምቴ ነኝ፣ አልሐምዱሊላህ አንድን ሰው ሐጅ ማስደረግ ይቻላል ማለቴ ወጪውን ሸፍኖ ወይስ አይቻልም? እኔ አላገባሁም፣ ያላገባ ሐጅ አያደርግም ስለተባልኩ ነው፣ ያው ማህረም የለኝም የሚል ጥያቄ። አላህ ተባረከ ወተዓላ እስልምና ላይ ያጸናሽ፣ ጀነት ላይ ከነቢያት ከሷሊሖች ከደጋጎች ተርታ የምትሰለፊ አድርገሽ። አንቲ ወኢያና ወጀሚዕል ሙስሊሚን ያላገባ ሐጅ አያደርግም አይባልም፣ የተሳሳተ አባባል ነው። የግንዛቤ እጥረት ወይም ያገላለጽ ስህተት ካልሆነ በስተቀር ያላገባ ሐጅ አያደርግም ሳይሆን ማህረም የሌላት ሴት አብሯት ሐጅ ሄዶ አስደርጎ ወደ መኖሪያዋ የሚመልሳት የቅርብ ረዳት፣ ጠባቂ፣ አጃቢ ወንድ የሌላት ሴት ሐጅ ማድረግ ግዴታ አይሆንባትም። ሐጅ ታደርግ ዘንድ ማህረም ያስፈልጋታል ነው የሚባለው። ማህረም ደግሞ ባል ብቻ አይደለም፣ አባት፣ የአባት አባት፣ የእናት አባት፣ ከዛም ከፍ ያሉ ቅድመ ቅማያቶች ካሉ ወንድሞች፣ የወንድም ልጆች፣ የእህት ልጆች ኢላ ገይሪ ዛሊክ መህረሞች አሉ በነቢ ሐዲስ የተነገሩ ሸሪዓ እስላም ላይ የሚታወቁ። ከነዚህ ውስጥ ማናቸውም ከሌለ ሴት ልጅ ለጊዜው ሐጅ አይወጅብባትም፣ ትጠብቃለች መህረም እስክታገኝ ድረስ፣ አግብታ ባል እስክታገኝ ድረስ፣ ወይም ከቤተሰቦቿ ሙስሊም ካልሆነች ከቤተሰቦቿ አንዱ ሊሰልም ይችላል ኢላ ገይሪ ዛሊክ። በዚህ መልኩ እየጠበቀች ደግሞ አጀሏ ደርሶ ወደ አኺራ ከሄደች ከገንዘቧ ይደረግላታል። ለሐጅ የጓጓች መስፈርቱን ስላላሟላች ብቻ ታግሳ በመጠበቋ የሐጅን አጅር አላህ ይሰጣታል። ስትሞት ከገንዘቧ ማንኛውም ሰው ያደርግላታል። ካልተደረገላትም መሄድ እየቻለች እየፈለገች ሸሪዓን አክብራ በመተዋ የሐጅን ጥቅል የሆነ አጅር አላህ ተባረከ ወተዓላ ይሰጣታል። አንድ ሰው በህይወት እያለ በሌላ ሰው ሐጅ ማስደረግ የሚችለው ከልክ በላይ አርጅቶ ሰውነቱ ደክሞ በመጓጓዣ ቁጭ ብሎ መጓዝ የማይችል በምንም መልኩ መካ መድረስ የማይችል አሊያ ደግሞ በህይወት የሌለ ሰው ከሆነ ነው እንጂ በሌላ ሰው ሐጅ የሚደረገው ጊዜያዊ ምክንያት ስለከለከለው ድሃ ስለሆነ ብቻ አሊያ ደግሞ ሩቅ ሀገር ስላለ ብቻ አሊያ ደግሞ ሴት ለጊዜው ማህረም ስለሌላት ብቻ በሌላ ሰው ይደረግ አይባልም። በጊዜው ሐጅ ማድረግ ሳይችል ለሞተ ሰው
በህይወት ያለ ሰው መስፈርቱን አሟልቶ ሊያደርግ ይችላል። በጣም ላረጀ ሰው ሊደረግ ይችላል እንጂ በህይወት ላለ ጊዜያዊ ምክንያት ለከለከለው ሰው ብቻ ለከለከለው ሰው ሐጅ አይደረግም። ሌላኛው ጥያቄ በገጠር ቤተሰቦቼ መሬት በወለድ ተይዟል። እኔ በላኩት ብር ነው ወለዱ የተያዘው። ይህንን ብር እኔ የመክፈል ግዴታ አለብኝ የሚል ብዙም ግልጽ ያልሆነ ጥያቄ ነው። በጥቅሉ ወለድ ላይ ትብብር ማድረግ አይቻልም። ነገር ግን በወለድ ንብረቱ የተያዘበት ሰው ወይም የታሰረ ሰው ያለዛ ንብረት መቋቋሚያ የሌለው አሊያ ደግሞ ወለዱን ካልከፈለ ማይፈታ እስረኛን ለማስለቀቅ ወይም መቋቋሚያ መተዳደሪያ ንብረቱን ለማስለቀቅ እገዛ ማድረግ ከሆነ የተፈለገበት ግለሰቡ የወለድን ሐራምነት አውቆ ባለፈው ተጸጽቶ ካሁን በኋላ ወደ ወለድ አልሄድም አልነካካም ከዚህ ብቻ ገላግሉኝ ካለ ተውበት ካደረገና ሌላ አማራጭ ከሌለው እንዲገላገል እርዳታ ማድረግ ይቻላል። በተረፈ በዚህ መልኩ የሚኖርን ሰው የተያዘበትን ንብረቱን ለማስለቀቅ ወይም ከእስር ቤት ለማስፈታት መልሶ እዛው የሚገባ ከሆነ ትብብር ማድረግ አይቻልም። ሌላኛው ጥያቄ እኔ ክርስቲያን ነበርኩ። በጊዜው ሙስሊም የወንድ ጓደኛ ነበረኝ። ከዛም አረገዝኩ። እኔም እስልምናን ተቀብዬ እርጉዝ ሆኜ ኒካህ አደረገን። ከዛም ወለድኩ። ልጄ የሐላል ነው ወይስ አይደለም? ቤተሰቦቼ ሁሉም ክርስቲያን ስለሆኑ በምኖረው ህይወት ደስተኛ አይደሉም። እኔ ግን በእስልምናዬም በትዳሬም ደስተኛ ነኝ። ያለሁት ሳውዲ አረቢያ ነው። ያለሁት ሀገር ስገባ ትዳሬን ፈትቼ ሃይማኖቴን እንድቀይር ይፈልጋሉ። የእነሱ ሐቅስ አለብኝ? ግዴታ የሚሉትን መስማት አለብኝ የሚል ጥያቄ ነው። ትክክለኛ ሙስሊም ዝሙት አይሰራም። ዲኑን በደንብ ያልተረዳ ኢማኑ ደካማ የሆነ ወንድ ገጥሞሽ ሊሆን ይችላል። ዝሙት ከሰሩ በኋላ ቀጥታ ኒካህ ማሰር አይቻልም። በዚህ መልኩ የታሰረ ኒካህም ትክክል አይሆንም። ቀድሞ መተውበት ያስፈልጋል። ጥፋትን አምኖ ተጸጽቶ ከእንደዚህ አይነት ድርጊት መራቅ መታቀብ፣ ከዛ በኋላ ደግሞ የማህፀን ነፃ መሆን ማረጋገጥ፣ ነፃ ለመሆኑ ከተረጋገጠ ጽንስ እንዳለ ከታወቀ ደግሞ ጽንሱ እስኪወለድ ድረስ መጠበቅ አለበት። ሳይተውብቱ የታሰረ ኒካህ ጽንስ ያለ የታሰረ ኒካህ ትክክል አይደለም። ከራሷ ጋር ከሆነ ኒካሁን ያሰረው ከሌላ ወንድ ጋር ንክኪ ከሌላት ልጁ የነሱ ይሆናል በሚል በጣም ደካማ ቀውል እንኳ ቢኬድ ቀድመው ተውበት ሳያደርጉ የታሰረ ኒካሁ ትክክል አይሆንም። በመሆኑም ልጁም ህጋዊ ልጅ አይሆንም ከአባቱ አንፃር። ሴት ልጅ ግን እስከወለደች ድረስ በምንም መልኩ ትውልድ ልጁ የሷ ይሆናል። على خلاف بين أهل العلم في هذه المسألة والأخذ بقول من يقول أن الولد ينسب إلى من زنى بالمرأة قول يسبب تساهل الناس في مثل هذه الأمور. ስለዚህ ማህፀን ነፃ ሳይሆን በተለይ ተውበት ሳያደርጉ የታሰረ ከሆነ አሁንም ተውበት ማድረግ ኒካሁን እንደገና ማደስ ይገባል። ወላጆች እምነታቸው ስነ ምግባራቸው ምንም ይሁን ምን ልጃቸው ላይ ሐቅ አላቸው። በተቻለው ያክል ለወላጆች በጎ መሆን፣ ሲቸገሩ መርዳት፣ ሲታመሙ መጠየቅ፣ የሚሉት ጥሩ ነገር ከሆነ መስማት፣ መጥፎ ነገር ከሆነ እምቢ ማለት ይገባል። ወደ ሀገር ስትመለሺ ሃይማኖትሽን ቀይረሽ ከነሱ ጋር እንድትኖሪ መፈለግ ይሄ ድርድር ማይቀበል ጉዳይ ነው። አላህ በተከበረው ቃሉ ወወሰይነል ኢንሳነ ቢዋሊደይሂ ኢሕሳና የሰውን ልጅ ለወላጆቹ በጎ እንዲሆን አዘዝ ነው። እነሱ በአላህ እንዲክድ በሱ እንዲያጋራ ካዘዙት ግን እንዳይታዘዛቸው፣ ነገር ግን በዱንያ ጉዳይ በማህበራዊ ጉዳይ ከነሱ ጋር በመልካም ይኗኗር፣ ከዛም ሁለቱም ወደ እኔ ይመለሳሉ፣ እኔ ነኝ በመሃላቸው መፈርደው ብሏል። ሙስሊም የሆነ ልጅና ሙስሊም ያልሆኑ ወላጆችን ጉዳይ በተመለከተ ውጭ ሀገርም ሆነ ሲሆን ወደ ሀገር ተመልሰሽ በዲንሽ በእምነትሽ ጉዳይ እነሱ ጣልቃ መግባት አይችሉም። እኔ ለእናንተ ጥሩ እንደሆን እስላምም ያዘኛል፣ እምነት ያዘኛል። ነገር ግን እምነትሽን ቀይሪ የምትሉኝ ከሆነ የምታስገድዱኝ ከሆነ ከእናንተ ጋር መቀጠል አልችልም። እምነቴ እንደተጠበቀ ሆኖ ወላጆቼ ዘመዶቼ እንደመሆናችሁ ማህበራዊ ጉዳይ ላይ ወንጀል በሌለበት መልኩ ግንኙነታችን ዝምድናችንን ለማስቀጠል ዝግጁ ነኝ። ይሄን ለማድረግ እምነትሽን ቀይሪ የምትሉኝ ከሆነ ግን ግንኙነታችን እዚህ ጋር ያበቃል ማለት ይቻላል። ሌላኛው ጥያቄ የፀጉር ቅባት በብዛት ሴቶች የሚጠቀሙት ቅባት አለ። እሱም የሚሰራው ቀንዳውጣ ቅርንቡስ ከሚባል ትላትል ነው። ቅባቱም ላይ የሱ ፎቶ ተለጥፎ አለ እና እሱን ቅባት መጠቀም ይቻላል የሚል ጥያቄ ነው። ቀንዳውጣ ሁለት አይነት ነው። የባህርና ባህር ውስጥ የሚኖርና የብስ ላይ የሚኖር። ባህር ውስጥ የሚኖረው ሐላል ነው፣ ጧሃራ ነው፣ ችግር የለውም። ስለዚህ ቅባቱ የሚሰራው ከባህር ውስጥ ነዋሪው ቀንዳውጣ ከሆነ መጠቀሙ ችግር የለውም። የብስ ላይ ከሚኖረው ሜዳ ላይ ከሚኖረው ከሆነ ግን ኺላፍ አለበት። ከኢማሙ ማሊክ
እሱ ማለት ልክ እንደ አንበጣ ነው፣ ችግር የለውም ጠሃራ ነው ያሉበት ንግግር እንዳላቸው ተነግሯል። ነገር ግን አብዛኞቹ የፊቅህ ሊቃውንት የየብስ ከባህር ውጭ የሚኖረው ቀንድ አውጣ ከሐሸራት ነው ከትላትል ነው የሚመደበውና እነዚህ ትላትሎች ሐላል አይደሉም፣ አጸያፊ ናቸው። ሙስተኽበታተን አጸያፊ ነገሮችን ደግሞ አጸያፊ ነው የሚባል ነገር ክልክል ነው። ስለዚህ ሐላል አይደለም። ሐላል ካልሆነ ነጃሳ ነው ሊሆን የሚችለው። ከሱ የሚወጣ ዘይትንም መጠቀም አይቻልም ነው የሚባል። ስለዚህ ዘይቱ ከሱ የተሰራውን የቀንድ አውጣ አይነት በማጣራት ከባህር የተገኘ ከሆነ መጠቀም፣ ከየብሱ ከሆነ መጠንቀቁ በላጭ ነው። ነገር ግን ሸይኹል ኢስላም ተይሚያ ሌሎችም እንደሚሉት በመሰረቱ ለምግብነት የማይውል ሐላል ያልሆነ ነገርም ቢሆን ከምግብነት ውጪ ለውጫዊ አካል መጠቀሙ አስፈላጊ ሆኖ ከተገኘ ግዴታ ሆኖ ከተገኘ ተጠቅሞ ሶላት ሲሰግዱ ታጥቦ ማስወገድ ይቻላል የሚባልበት ሁኔታም ይኖራል። ወላሁ ተዓላ አዕለም። ሌላኛው ጥያቄ ሆቴል ላይ አስተናጋጅ ወይም እቃ አጣቢ ሆኖ መስራትን በተመለከተ ዝርዝር ማብራሪያ ቢሰጡን፣ ሆቴሉ ለደንበኞቹ መጠጥም ጭምር ያቀርባል የሚል ጥያቄ። መጠጥ ያለበት ማዕድ ላይ መቀመጥን ነቢዩ አለይሂ ሰላቱ ወሰላም ከልክለዋል። መጠጥ ሐራም ነው። መጠጥ ለሚጠጡ ሰዎች መጠጥ ማቅረብ፣ ለነሱ ሁኔታውን ማመቻቸት በወንጀል መተባበር መተጋገዝ ነው የሚሆነው። አላህ በተከበረው ቃሉ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ብሏል። በመልካም ነገር አላህ በሚወደው ነገር ተባበሩ፣ ተጋገዙ። በወንጀል አላህን በማመጽ አትተጋገዙ፣ አትተባበሩ፣ አላህን ፍሩ፣ አላህ ቅጣቱ ብርቱ ነው ይላል የቁርአኑ ቃል። ስለዚህ ሙስሊም መጠጥ ያለበት ሆቴል ላይ ተቀጥሮ በመስራት ሊተዳደር አይገባም። በጣም የተቸገረ ሰው ቀጥታ ስራው ወንጀል ያልሆነበት ክፍል ላይ ተቀጥሮ ሊሰራ ይችላል የሚባልበት ጠባብ ሁኔታ ሊኖር ይችላል። ነገር ግን ዞሮ ዞሮ መነካካቱ ስለማይቀር ከእንደዚህ አይነት ነገር ሐራም ከተቀላቀለበት ነገር መራቅ፣ አላህን ፈርቶ እንደዚህ አይነቱን ነገር በመተው አላህ ይክሰኛል ብሎ ማመን፣ ሌሎች አማራጮችን መፈለግ ይገባል። ሌላኛው ጥያቄ ባለቤቴ ከጠፋ 6 ዓመት ሆኖታል። ኒካህ ለማውረድ ፈልጌ በሸሪዓ ፍርድ ቤት ነው አሉኝ። ይህን ማድረግ አልችልም፣ ውጪ ሀገር ነው ያለሁት። ኒካሁን አስወርጄ ሌላ ለማግባት ፈልጌ ነበረ። ምን ማድረግ አለብኝ? ቤተሰብ ዘመድ የሚያውቁትን ሰው ወክሎ ያሉበትን ሁኔታ የሚገልጽ ደብዳቤ ጽፎ ውክልና ሰጥቶ በወኪል ኒካሁን ማስወረድ። 6 ዓመት ስለጠፋ ብቻም ቀጥታ ወደ ማውረድ ኒካሁን ወደ ማስወረድ መሄድም አይገባም። ለሚመለከተው አካል አሳውቆ ከቤተሰቦቹ ጋር ተነጋግሮ አለ የለም፣ በምን መልኩ ነው የጠፋው፣ ወዴት ብሎ ሄዶ ነው የጠፋው፣ ታሞ ነው ታስሮ ነው የሚሉ ነገሮችን ማጣራት